Iran's uranium enrichment program has long fueled fears it could produce a nuclear weapon. ኢራን የኒውክሌር መርሃ ግብሬ ለሲቪል ዓላማ ብቻ የታቀደ ነው፣ የኒውክሌር ጦር መሳሪያ ለማምረት እየሞከርኩ አይደለም ብትልም በርካታ ሀያላን አገራት እንዲሁም የዓለም አቀፉ የኒውክሌር ተቆጣጣሪ ድርጅት ግን የለም በምትገነቢው ጉዳይ ላይ እርግጠኞች አይደለንም ባይ ናቸው። ደግሞም በ2002 ኢራን ሚስጥራዊ የኒውክሌር ማምረቻ ቦታ እንዳላት መታወቁ የአገራቱንና የተቋሙን ጥርጣሬ ከፍ አድርጎታል። እንግዲህ ይሄ ደግሞ የማታ ራሷ ኢራንና ሌሎች አገራት የተፈራረሙትን የኒውክሌር ቁጥጥር ስምምነት እንዲፈርስና ማዕቀቦች እንዲጣሉባት ግድ አለ። በነገራችን ላይ የኒውክሌር ቁጥጥር ስምምነት ማለት አገራት ወታደራዊ ያልሆኑ የኒውክሌር ቴክኖሎጂዎችን ለመድኃኒት፣ ለግብርናና ለኃይል አማራጭ እንዲጠቀሙ የሚፈቅድ ነገር ግን የኒውክሌር ጦር መሳሪያ ማምረትን የሚከለክል ስምምነት ማለት ነው። እንግዲህ ኢራን ማዕቀቦች ዳግም መጣላቸውን ተከትላ ቁልፍ የስምምነቱን ነጥቦች በመጣስ በስምምነቱ ተከልክለው የነበሩና ዩራኒየምን ለማበልጸግ የሚረዱ በሺዎች የሚቆጠሩ የተሻሻሉ የማጣሪያ ማሽኖችን ገጠመች። የኒውክሌር ጦር መሳሪያዎችን ለመስራት ደግሞ 90% ተጣርቶ የበለጸገ ዩራኒየም ያስፈልጋል የሚባለው። ስለዚህ በኢራንና በሀያላን አገራቱ መካከል ተደርሶ በነበረው ስምምነት መሰረት ኢራን እስከ 3.67% የበለጸገ 300 ኪሎ ግራም ዩራኒየም እንዲኖራት ነበር የተስማሙት። ይህ ቁጥር ማለት ደግሞ ኢራን ዩራኒየምን ለሲቪል የኒውክሌር ኃይልና ለምርምር ዓላማዎች ብቻ የምትጠቀምበት እንጂ የኒውክሌር ቦምቦችን ለማምረት የሚያስችላት አለመሆኑን ልብ በሉ። በመጋቢት 2025 ዓለም አቀፉ ተቆጣጣሪ ድርጅት ግን ኢራን 60% የተጣራ 275 ኪሎ ግራም ዩራኒየም እንዳላት መረጃው አለኝ አለ። እንግዲህ ኢራን ይህን ዩራኒየም የበለጠ ካበለጸገችው ደግሞ በንድፈ ሐሳብ ደረጃ በርከት ያሉ የጦር መሳሪያዎችን ለመስራት ያበቃታል። በእርግጥ የአሜሪካ ባለስልጣናት ኢራን ያላትን ዩራኒየም በአንድ ሳምንት ጊዜ ውስጥ ወደ ጦር መሳሪያ ልትቀይረው እንደምትችል ቢያምኑም የኒውክሌር ጦር መሳሪያ ለመስራት ግን ከ1 ዓመት እስከ 18 ወር እንደሚፈጅባትም ተናግረዋል። በዚህና በመሳሰሉት ትኩሳቶች የቀጠለው የኢራን የኒውክሌር መርሃ ግብር ማምሻውን ደግሞ የማዕቀብ ጋጋታ ይዞባት መምጣቱ ግን አልቀረም። የተባበሩት መንግስታት፣ አሜሪካና የአውሮፓ ህብረት ኢራን የኒውክሌር መርሃ ግብሯን ቦምብ ለማምረት እየተጠቀመችበት ነው በሚል ጥርጣሬ ከ2010 ጀምሮ ሰፊ የኢኮኖሚ ማዕቀብ ጥለዋል። ማዕቀቡም ኢራን ለዓለም አቀፍ ገበያ ነዳጅ እንዳትሸጥ ያደረገ ሲሆን የአገሪቱን $100 ቢሊዮን ሀብትም እንዳይንቀሳቀስ እስከ ማገድ የደረሰ ነው። በዚህም የተነሳ ኢራን ኢኮኖሚዋ ሲንኮታኮት የመገበያያ ገንዘቧ በከፍተኛ ደረጃ በመውደቁ የዋጋ ንረት ተከሰተ። ታዲያ በ2015 በኢራንና በ6 የዓለም ሀያላን አገራት መካከል ከዓመታት ድርድር በኋላ ስምምነት ላይ ተደርሶ ነበር። ይህ በአሜሪካ፣ በቻይና፣ በፈረንሳይ፣ በሩሲያ፣ በጀርመን፣ በእንግሊዝና በኢራን መካከል በተፈረመው ስምምነት መሠረት ኢራን በኒውክሌር መርሃ ግብሯ እንድትሰራ የተፈቀደላትን ከመገደቡ በተጨማሪ ዓለም አቀፉ ተቆጣጣሪ ተቋም ሁሉንም የኢራን የኒውክሌር ተቋማት እንዲመለከት፣ አጠራጣሪ ስፍራዎችን ደግሞ እንዲፈትሽ የሚፈቅድ ሲሆን በመልሱ አገራቱ በኢራን ላይ የጣሉትን ማዕቀብ ለማንሳት ተስማሙ። ይህ ስምምነት እስከ 15 ዓመታት እንዲቆይ ታስቦ የነበረ ሲሆን ከዚያ በኋላ የተጣሉት ገደቦች ተግባራዊ መሆን አይችሉም። ነገር ግን ይህ ስምምነት የተልባ ቁልል አይነት ነበርና ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2018 ወደ ስልጣን ሲመጡ የስምምነቱ ቁልፍ ምሰሶ የነበረችውን አሜሪካን ከስምምነቱ በማስወጣት ናዱት። ትራምፕ በወቅቱ ምክንያት ያሉት ስምምነቱ ቋሚ አይደለም፣ እንዲሁም የኢራን የባላስቲክ ሚሳኤል ፕሮግራምንና ሌሎች ጉዳዮችን የማይመለከት መሆኑን ሲሆን መጥፎ ስምምነት ነበር ያሉት። እንግዲህ ትራምፕ አዲስና ሰፊ ስምምነት ከኢራን ጋር እንዲደረስ ለማስገደድ በሚል ማዕቀቦችን በድጋሚ ጥለዋል። ውሳኔያቸው ስምምነቱን በሚቃወሙት የአሜሪካ ቀጠናዊ አጋሮች
በተለይ የእስራኤል ተጽዕኖ እንዳለበት ፀሐይ የሞቀው ዓለም ያወቀው ነው። እስራኤል ኢራን አሁንም በድብቅ የኒውክሌር መርሃ ግብሯን እያካሄደች እንደሆነ አምናለሁ። እንደውም ወታደራዊ እንቅስቃሴዋን ለማጠናከር ያገኘችውን በቢሊዮን የሚቆጠር ዶላር የማዕቀብ እፎይታ ልትጠቀምበት ትችላለች ባይናት። ውድ የፌርማታ ቤተሰቦች፣ ታዲያ ይሄ ሁሉ እሰጥ አገባ ወደ አንድ ጥያቄ ይወስደናል። በእርግጥ የአሜሪካና የእስራኤል ፍላጎት በኢራን ምንድነው? ትራምፕ ከኢራን ጋር ድርድር እንደሚያደርጉ ሲገልጹ እስራኤል ገርሞኛል ብትልም ትራምፕ ግን አይግረምሽ፣ ከዚህ ቀደም አገራችን ካደረገችው ስምምነት የተሻለ ስምምነት አደርጋለሁ፣ ኢራን አዲስ ስምምነት ካላደረገች ጥቃት ይጠብቃታል ሲሉ አስጠንቅቀዋል። የብሔራዊ ደህንነት አማካሪው ማይክ ዋልትዝ እንዳሉት ትራምፕ የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ እንዲፈርስ እንደሚፈልጉ ገልጸው ማበልጸጉም ቢሆን የጦር መሳሪያ መታጠቁም የስትራቴጂካዊ ሚሳኤል ፕሮግራሟም መፍረስ አለበት ባይ ናቸው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ድርድሩ ተቀባይነት የሚኖረው ኢራን የኒውክሌር መርሃ ግብሯን ለማጥፋት ስትስማማ ወደ ኢራን ገብተን ተቋማቶቿን ስናወድምና በአሜሪካ ቁጥጥርና አስፈጻሚነት ሁሉም መሳሪያዎቿን ስናፈራርስ ነው ባይ ናቸው።